ኒቆዲሞስ ከፈሪሳውያን ወገን የሆነ እጅግ የተማረና ባለስልጣን የሆነ ሰው እንደነበረ መጽሐፍ ቅዱስ ይነግረናል። በዚህ ሰውዬ ስም ነው ዛሬ ሰንበቷ የተሰየመችው። በቅዳሴው ላይ እንደሰማችሁት በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ እንዲህ ተብሎ ተነቧል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጣ ይላል። ምንድነው ይሄን ሰውዬ በሌሊት ያስቸኮለው? ለምን ቀን ላይ አልመጣም? ወይም አረፋፍዶ ከሰዓት በኋላ ለምን አልተገኘም? በሌሊት ኢየሱስን ፍለጋ እንዲህ የተጋበት ምክንያቱ ምንድነው? ወገኖቼ ይሄ ሰውዬ ስለ ሁለት ምክንያት ነው በሌሊት ወደ ክርስቶስ የመጣው። አንደኛ በወቅቱ ይሄ ሰው ባለስልጣን ስለነበረ ወደ ኢየሱስ ክርስቶስ ዘንድ የሄደ ማንኛውም ባለስልጣን ሀብቱ ይወረስ ከስልጣኑ ይሻር ብለው አይሁድ ሕግ ሰርተው ስለነበር የአይሁድን ፍርድ ፈርቶ ሰው እንዳያየው በሌሊት ወደ ክርስቶስ መጣ። ከስልጣን ያለው ሰው ነው። ከእውቀት የሕግ ባለሙያ ነው። እንደገናም ደግሞ በሀብት ላይ ሀብት የበዛለት ሰው ነው። ሀብቱ እንዳይዘረፍ ከስልጣኑ እንዳይሻር አዋቂነቱን እንደ ሞኝነት ቆጥረው እንዳያጥላሉት ሰዎችን ፈርቶ ይሄ ሰው በሌሊት ወደ ክርስቶስ መጣ ይላል። የመጀመሪያው ምክንያት ይሄ ነው፣ ሰውን ሽሽት። ብዙ ሰዎች አሉ የሰው ምላስ እየሸሹ እየተደበቁ ወደ እግዚአብሔር ቤት ባሳቻ ሰዓት የሚመጡ ሰው በሌለበት። እኔ በተለይ እዚህ ሀገር ያለውን ታሪክ አላውቅም እንጂ ኢትዮጵያ ላይ በተለይ የቡና ቤት ሴቶች የሰው ምላስ እየፈሩ እየተሳቀቁ አስታውሳለሁ። ሌሊት እየመጡ ቤተክርስቲያን ገረገራው ላይ ጸልየው የሚሄዱ ሰዎች ነበሩ። እኛ ሌሊት ለቅዳሴ ለሰዓታት ስንሯሯጥ እናያቸዋለን። ይለያሉ ባለባበሳቸው፣ ሰው እየፈሩ እየተሸማቀቁ። እግዚአብሔር ግን የፍቅር አምላክ ነው። እግዚአብሔር ግን ማንንም አይጠላም። እግዚአብሔር ግን ማንንም አይገፋም። በተለያየ ምክንያት ሰይጣን በዓለም ያጠመዳቸውን ሰዎች በብዙ አይነት አቅጣጫ ዲያብሎስ ተቆጣጥሮ የያዛቸውን ሰዎች ሸክማቸውን ሊያቀል እንባቸውን ሊያብስ ሁሉ ጊዜ እግዚአብሔር እጁ የተዘረጋ ነው። ክብር ለስሙ ይሁን። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም ማሳርፋችኋለሁ ያለው ጌታ ማቴዎስ 11:28 ላይ ማንንም ይሁን ደሃ ይሁን ሀብታም፣ ባለስልጣን ይሁን ተራ፣ የተማረ ይሁን ያልተማረ፣ ሴት ይሁን ወንድ፣ እግዚአብሔር ማንንም አይነቅም። እግዚአብሔር ማንንም አይገፋም። እግዚአብሔር ሰዎችን ሁሉ በፍቅር የሚያስተናግድ አምላክ ነው። ይሄን ስለሚያውቅ ኒቆዲሞስ በሰዎች ምላስ እንዳይጠለፍ እሱ በሌሊት ወደ ክርስቶስ ሄደ። ሁለተኛው ምክንያት ወገኖቼ ነፍሱ ሰላም ስላጣች ነው። እንቅልፍ ስላጣ የነፍስ ጥያቄው እረፍት ስለነሳው በሌሊት ወደ ክርስቶስ ኢየሱስ መጣ። ልብ በሉ፣ የአይሁድ ምሁር ነው። ሕገ ኦሪትን ጠንቅቆ የሚያውቅ ሰው ነው ኒቆዲሞስ። የሕግ ባለሙያ ነው። ግን ያለ ክርስቶስ የሆነ ዕውቀት ባዶ ነውና እረፍት የለውም ነበር። ሀብት ነበረው። ክርስቶስ የሌለበት ሀብት ሰላም አይሰጥምና በሌሊት የተጨነቀች ነፍሱን ሊያሳርፍ ወደ ክርስቶስ መጣ። ወገኖቼ ክርስቶስ የሌለበት ስልጣን እንዳትመኙ፣ ክርስቶስ የሌለበትን ሀብት እንዳያጓጓችሁ፣ ክርስቶስ የሌለበት ዝና፣ ክርስቶስ የሌለበት ትዳር፣ ክርስቶስ የሌለበት ዕውቅና ሁሉ ባዶ ነው ወገኖቼ። ክርስቶስ እውነተኛ የነፍሳችን እርካታ ነው። ክርስቶስ እውነተኛ የነፍሳችን መዓዛ ነው። ያለ ኢየሱስ ክርስቶስ ሕይወት አልጫ ነው።
ያለ ኢየሱስ ክርስቶስ ወገኖቼ ሕይወት ባዶ ነው። ሕግጋትን ቢያውቅም ኒቆዲሞስ፣ የኦሪት መጽሐፍትን በቃሉ ቢሸመድድም ኒቆዲሞስ፣ የሙሴ ሕግጋትን እሱ ጠብቆ ሰዎች እንዲጠብቁ ሕግ አስከባሪ ተብሎ ቢሾምም ያለ ኢየሱስ ግን ኦሪት ባዶ ነችና ውስጡ ሰላም አጣ። ወገኖቼ ዛሬም ቢሆን ያለ ክርስቶስ ሁላችንም ባዶዎች ነን። ክርስቶስ በሕይወታችን ከሌለ፣ ክርስቶስ ትዳራችን ውስጥ ከሌለ፣ ክርስቶስ በእያንዳንዳ የሕይወት ምዕራፋችን ውስጥ እንዲገባ፣ እርሱ ከፊት እንዲቀድም፣ እርሱ በልባችን ላይ ነግሶ እንዲኖር ካልጋበዝነው በስተቀር ምንም ይኑረን ምን ሰላም የለንም። ለዚህ ነው ጌታ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም፣ እኔ ሰላሜን እሰጣችኋለሁ፣ ልባችሁ አይታወክ አይፍራም ይላል ዮሐንስ 14:27 ላይ። ዮሐንስ 14:27 እኔ የምሰጣችሁ ሰላም። አየህ ክርስቶስ የሚሰጠን ሰላም አለ። በእውቀታችን፣ በገንዘባችን፣ በዘመዶቻችን ከምናገኘው 7 እጥፍ የሚበልጥ እኔ የምሰጣችሁ ሰላም ዓለም እንደምትሰጠው አይደለም። ዛሬ ወገኖቼ ብዙ የሰላም አምባሳደሮች አሉ፣ ለምድራችን ግን ሰላም ማምጣትን ያልቻሉ። ብዙ የሰላም ድርድሮች በተለያዩ ሀገር መሪዎች ይደረጋል። ኢየሱስ መሃላቸው ስለሌለ ግን አሁንም ምድራችን በጦርነት እየተናጠች ነው ያለችው። ክርስቶስን ያላስቀደመ መሪ ለሀገር ሰላም ሊያመጣ አይችልም። ክርስቶስን በመካከላቸው ያላደረጉ የሰላም ሚኒስትሮች ለሕዝባቸው ሰላምን ማምጣት አይችሉም። የሰላም አለቃ፣ የሰላም ንጉሥ እሱ ማን ነው? ኢየሱስ ክርስቶስ ብቻ ነው ወገኖቼ። መጽሐፍ ቅዱስ እንደሚለን ሕፃን ተወለደልን፣ ወንድ ልጅም ተሰጠን፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል። ኢሳይያስ 9:6 ላይ የሰላም አለቃ፣ የሰላም ንጉሥ እሱ ሰላማዊ ኢየሱስ ክርስቶስ ነው። ለሰዎች ሕሊና ሰላምን የሚሰጥ፣ ለሰዎች ልብ እረፍትን የሚሰጥ እውነተኛ ሰላም እሱ መድኃኔ ዓለም ብቻ ነው። ስለዚህ ይህንን ሰላም የናፈቀች የኒቆዲሞስ ነፍስ በሌሊት ወደ ክርስቶስ መጣች። ማንም ፈልጋችሁ መጣች ወገኖች? በሌሊት ለማስቀደስ ኪዳን ለማድረስ ወደዚህ ነፍሳችሁ የናፈቀችው ማንን ነው? ክርስቶስ ኢየሱስን ነው። ምንም ጥርጥር የለውም። ማንም ሊያሳርፋችሁ አይደለም። ሌሊት እንቅልፋችሁን አጣችሁ ወደዚህ የመጣችሁት ክርስቶስን ፍለጋ ነው። የትኛውም ካህን፣ የትኛውም ሰባኪ፣ የትኛውም ዲያቆን ለእናንተ እረፍት ሊሰጣችሁ አይችልም። ለሕሊናችሁ ሰላም ለእናንተም ለእኛም የሚሰጠን የቤቱ ባለቤት የሰላም ንጉሥ እሱ ክርስቶስ ነው። ለዚህ ነው ልበ አምላክ ቅዱስ ዳዊት ሌሊተ ተዛዋይ ለልቤ ዋንቃይ ክዋ ለነፍሴ ቦኑ ለዓለም ይገድፍ እግዚአብሔር። ሌሊት ከልቤ ጋር ተጫወትኩኝ ነፍሴንም አነቃዋት፣ በውኑ እግዚአብሔር ዓለምን ይተዋልን ብዬ አሰብኩኝ። መዝሙር 76 ቁጥር 6 ላይ ይኸውላችሁ ኒቆዲሞስ እንዲህ ከነፍሱ ጋር ተጫወተ። እቺ ሰላም ያጣች ነፍሱ፣ እቺ የተቅበዘበዘች ነፍሱ፣ እርካታ ያጣችው ነፍሱ ወዴት ልሂድ ብላ አስጨነቀችው። ስለዚህም በናዝሬት በገሊላ ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርት የሚፈውሰውን የሰላም ጌታ ኢየሱስ ጋር ሂጂ ብሎ ነፍሱን አስፈንጥሮ በሌሊት ደና ማደሪያ እንኳን ወደ ሌለው ወደ ምስኪኑ ጌታ ወደ ኢየሱስ ክርስቶስ ወደ ደብረ ዘይት ተራራ መጣ ይላል። ወገኖቼ ክርስቶስ ጋር ስንመጣ አልጋ ባልጋ አይደለም መንገዱ፣ እሾህ አለ። ወደ ክርስቶስ ስንመጣ አልጋ ባልጋ አይደለም፣ ጋሬጣ አለ፣ ጨለማ ነው። መንገድ ላይ ብዙ እንቅፋት አለ፣ ተራራ መዋጠጥ አለ። እንዲሁ በቀላሉ አይደለም ኢየሱስ የሚገኘው። በብዙ ውጣ ውረድና ድካም ውስጥ አልፎ ነው በሌሊት ኒቆዲሞስ ኢየሱስ ክርስቶስን ያገኘው። ወገኖቼ
አባቶቻችን እንዲሁ ክርስቶስን አላገኙትም። ይሄንን ጌታ ያገኙት በብዙ ትሩፋት፣ በብዙ ተጋድሎ፣ በብዙ ቅድስና፣ በብዙ ንጽህና የአጋንንትን መከራ የሰይጣንን አሽክላ ድል ነስተው ነው እውነተኛ የእረፍት ጌታ የሆነውን ክርስቶስ ኢየሱስን ያገኙት። ወደ ቤተ ክርስቲያን ስትመጡ ወገኖቼ ብዙ መከራ አለ፣ ብዙ ፈተና አለ። መንፈሳዊ ለመሆን ስትሞክሩ ጠላቶቻችሁ የኔ የምትሏቸው ሰዎች ናቸው እንቅፋት የሚሆኑባችሁ። ልቁረብ ስትሉ፣ ላስቀድስ ስትሉ፣ የቤተ ክርስቲያን መንፈሳዊ አባል ልሁን ማለት ስትጀምሩ፣ በመንፈሳዊ ሕይወት ማደግ አለብኝ ማለት ስትጀምሩ ጠላት ከሩቅ አይመጣም፣ ከራሳችሁ ቤት ነው የሚጀምረው። ለሰው ጠላቶቹ ቤተሰቦቹ ናቸው ይላል ማቴዎስ 10:36 ላይ። ለሰው ጠላቶቹ ቤተሰቦቹ ናቸው። የኒቆዲሞስ ጠላቶቹ ጎረቤቶቹ፣ የራሱ ባልደረቦች፣ የራሱ ጓደኞች፣ የራሱ ዘመዶች ፈሪሳውያን ነበሩ። ይህንን ቻሌንጅ ነው እንደምንም ተቋቁሞ ወደ ክርስቶስ የመጣው። ግድ የለም ወገኖቼ ተቋቋሙት። ረፍት ማግኘት ከፈለጋችሁ፣ እውነተኛ ሰላም ማግኘት ከፈለጋችሁ፣ እንደ ኒቆዲሞስ ክርስቶስን ፊት ለፊት አግኝታችሁ ለጥያቄዎቻችሁ መልስ አግኝታችሁ መሄድ ከፈለጋችሁ ወገኖቼ ሌሊቱን ተቋቋሙት። የአራዊቱን ግሳት ተቋቋሙት። እሾኩን፣ ጋሬጣውን፣ የተራራውን ኃያልነት እንደምንም ተቋቋሙት። እምላችሁ ከገባችሁ በሕይወታችሁ ያለውን ተግዳሮት እንደምንም ቻሉትና ክርስትናን አጣጥሙት። መንፈሳዊ ሕይወት ቀላል አይደለም። ከእግዚአብሔር ጋር መኖር ቀላል አይደለም። ከውስጥ የሚመጣ ፈተና አለ፣ ከውስጣችን ከውጭም ጭምር። ፈትኗችሁ አያውቅም? እስቲ መቁረብ አለብኝ ብላችሁ ስታስቡ ውስጣችሁ ብዙ ጥያቄ አልመጣም? የንስሐ አባት መያዝ አለብኝ ብለሽ ስታስቢ ምን አጣደፈሽ? ምን አስቸኮለሽ? ደሞ ለሳቸው ይሄን ልትናገሪ የሚል ጥያቄ አልመጣም? እስቲ ከዛሬ ጀምሮ መጽሐፍ ቅዱስ ማንበብ አለብኝ ብለ ስትነሳ በእንቅልፍ ዲያብሎስ አላሸነፈም? ከዛሬ ጀምሮ እስቲ ስለ ሃይማኖቴ ጥልቅ ዕውቀት ማግኘት አለብኝ ልማር ብላችሁ ስታስቡ ዲያብሎስ ወደ ኋላ አልጎተታችሁም? እንዲህ ነው በቃ ወደ ክርስቶስ መቅረብ ስንጀምር ብዙ ቻሌንጆች አሉ። ኒቆዲሞስ ይህንን ነው ተቋቁሞ በሌሊት ወደ ክርስቶስ የመጣው። ግን የነፍሳችን ጥያቄ ዛሬም አለ። ውስጣችን ብዙ ጥያቄዎች አሏት። ሰላም ትፈልጋለች፣ እርካታ ትፈልጋለች፣ መዳን ትፈልጋለች፣ መጽናናትና ማረፍን ትፈልጋለች። ምክንያቱም በዓለም ያሉ ነገሮች ሁሉ ምንም እረፍትን ሊሰጡን ስለማይችሉ እረፍት የሚሰጠን ጌታ ነው ወገኖቼ። ሸክማችንን ሊያቀልልን የሚችለው አማኑኤል ብቻ ነው። ከእርሱ ውጪ ማንም እንባን የሚያብስ የለም። ነገርኳችሁ፣ እናንተ ደካሞች ነው ብሎ የጠራን። ሸክማችሁ የከበደ ወደ እኔ ኑ እኔም ማሳርፋችኋለሁ። እናንተ ብርቶች አላለም፣ እናንተ ጠንካሮች አላለንም፣ እናንተ መንፈሳውያኖች አላለንም። ድካማችንን ስለሚያውቅ ባዶነታችንን ስለሚያውቅ እናንተ ደካሞች ወገኖቼ ከነ ድካማችን የሚወድ አባት ነው ያለን። ከነ ነውራችን ልጆቼ የሚለን ጌታ ነው ያለን። ነፍሴ አትጸየፋችሁም ይላል። ክብር ለስሙ ይሁን። ነፍሴ አትጸየፋችሁም። አመንዝሮች ብንሆንም፣ ሰካራሞች ብንሆንም፣ ደም ያፈሰስን ሰዎች ብንኖርም፣ ውሸታሞች ሆነን ዘመናችንን በሐሰት የኖርን ሰዎች ብንኖርም፣ ለእግዚአብሔር የማይመች ክፉ ሕይወት ያለን ሰዎች ብንሆንም ይህንን ሁሉ እያወቀ እናንተ ደካሞች ኑ ነው የሚለው። ዛሬ ብዙ ሰዎች አሉ ወደ ክርስቶስ መምጣት ያልቻሉ። ኑ እያላቸውም ሸክማችሁን ላቅልላችሁ እያላቸውም ዛሬም በዓለም የቀሩ ብዙ ሰዎች አሉ። ዕዳ እንዳለብን ታውቃላችሁ? በተለያየ ሱስ ተይዘው ቤተ ክርስቲያን መምጣት ያልቻሉ ሰዎችን የማምጣት ግዴታ እንዳለብን ታውቃላችሁ? መጽሐፍ ቅዱስ እንዲህ ይላል ትንቢተ ሕዝቅኤል ምዕራፍ 3 ቁጥር 36 ላይ እነሆ ወንድምህ ኃጢአትን እየሰራ ዝም ብትል ደሙን ከእጅህ እፈልጋለሁ ይላል።
እስቲ ጓደኞቻችሁን አስቧቸው፣ አበሾቹን አስቧቸው። ዛሬ በድራግ የተያዙትን፣ በአልኮል ሱስ የተያዙትን፣ ዛሬ በአጢአት እየተጨመላለቁ በነውር ውስጥ ተዘፍቀው የተቀመጡትን አበሾች ተመልከቷቸው። አትላንታ ላይ ያሉትን ዕዳ አለብን እያንዳንዳቸውን የመጥራት የመሰብሰብ ወደ እግዚአብሔር ቤት የማቅረብ ግዴታ አለብን። ጌታ ይፈልጋችኋል በሏቸው። ወደ ክርስቶስ ኑ ሸክማችሁን ያቀልላችኋል በሏቸው። በሚገባቸው ቋንቋ በተረዳችሁት መጠን ሰዎችን አግባብታችሁ ወደ ክርስቶስ አምጧቸው ወገኖቼ። አለዛ ነው የሚለው መጽሐፍ ቅዱስ ደሙን ከእጅህ እፈልጋለሁ። ጣታችንን መቀሰር አይደለም በሰው ላይ፣ የሰው ስጋ መቦጨቅ አይደለም፣ ስለ እገሊትና ስለ እገሌ እንዲናቸው እያሉ ማውራት አይደለም ክርስትና እነዚህን ሰዎች ወደ ጌታ እግር ማቅረብ ነው። ነቢያት ስለ እሱ የተናገሩለትን እነሆ የናዝሬቱ ኢየሱስን አገኘሁት ነው ያለው ፊልጶስ ለወንድሙ ለናትናኤል። ና ወደ ክርስቶስ ነይ በያት እህትሽን፣ ና በለው ወንድምህን። ሸክማችንን የሚያቀልልን አምላክ አለ፣ ኑ በሏቸው። ኑና እንዋቀስ ይላል የሰራዊት ጌታ እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንዳመዳይ ትሆናለች፣ እንደ ደም ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉና ብታምጹ ግን ሰይፍ ይበላችኋል፣ የእግዚአብሔር አፍ ይህን ተናግሯል ይላል ኢሳይያስ 1:18 ላይ። እግዚአብሔር ከሰይፍ ሁላችንን ይጠብቀን። እሺ ብትሉ ለኔ ብትታዘዙ የምድርን በረከት ትበላላችሁ። ኃጢአታችሁ እንዳለላ ብትሆን እንዳመዳይ ትሆናለች፣ እንደ ደም ብትቀላ ከኔ ደም የተነሳ እንደ ባዘቱ ትጠራለች ነው። በቃ ወገኖቼ የሚያሳርፍ ጌታ ይሄ ነው። እንደ ኒቆዲሞስ እፎይ የሚያስብል አባት ነው ያለን። ወደ ክርስቶስ እንምጣ። በኑሯችን ሸክም ያለብን ሰዎች፣ በጤናችን ብዙ እንቆቅልሽ ያለብን ሰዎች፣ ትዳራችሁ ሰላም ያጣችሁ ሰዎች፣ ኑሮ ያልለወጥ አለ እያላችሁ የምትጨነቁ ሰዎች፣ ከሰው በታች ሆንኩኝ የምትሉ፣ ህልሜን ማግኘት አልቻልኩም የምትሉ ሰዎች፣ ስኬት ራቀኝ የምንል ሰዎች ግድ የላችሁም። 1001 ጥያቄ ሊኖር ይችላል በሕይወታችን። ክርስቶስ ግን መልስ አለው። ኢየሱስ ለጥያቄዎች ሁሉ መልስ ነው። ኢየሱስ ክርስቶስ ለድካማችን ሁሉ እረፍት ነው። ኢየሱስ ክርስቶስ ለእንቆቅልሾቻችን ሁሉ እርሱ መፍትሄ ነው። ለዚህ ነው ኒቆዲሞስ በቃ በሌሊት ሰላም ያጣች ህሊናውን፣ እረፍት የምትሻ ነፍሱን ሊያሳርፋት ወደ ኢየሱስ ክርስቶስ የሄደው። ወገኖቼ ከኒቆዲሞስ የምንማረው ይሄንን ነው። ስለ ኒቆዲሞስ ተርከን ብንሄድ ትርጉም የለውም። ኒቆዲሞስን ሆነን እንገኝ። ዛሬ ኒቆዲሞስችን ጌታ ይፈልጋል። ወደ ክርስቶስ በፍቅር የሚመጡትን፣ በምድረ በዳ እንዳለች ዋላ ነፍሳቸው ጌታን የምትጠማ ሰዎችን ሊያረካ ዛሬም ጌታ ይፈልጋል። ልበ አምላክ ቅዱስ ዳዊት ምንድነው ያለው? እነሆ ዋሊያ በምድረ በዳ ውሃ እንደምትጠማ ጌታ ሆይ ነፍሴ አንተን ተጠማች። መዝሙር 42 ቁጥር 1 ላይ ነፍሴ አንተን ተጠማች። ጌታ ኢየሱስ ደግሞ ምንድነው ያለው? ማንም የተጠማ ቢኖር ወደኔ ይምጣ እርሱም ይረካል። ክብር ለስሙ ይሁን። ዮሐንስ 4:36 ላይ እስቲ ይህን ቃል ከኔ ጋር በሉት። ማንም የተጠማ ቢኖር በሉ ወደኔ ይምጣ እሱም ይረካል። ክብር ለአምላካችን ይሁን። የሚያረካ አባት አለን፣ የሚያሳርፍ አባት አለን። የተጠማች ነፍሳችንን እፎይ የሚያስብል እውነተኛ ጌታ አለን። ማንም የተጠማ ቢኖር ኃጢአተኛም ይሁን ጻድቅ፣ ሴትም ይሁን ወንድ፣ ካህንም ይሁን ምእመን፣ የተማረም ይሁን ያልተማረ፣ ማንም የተጠማ ወደኔ ይምጣ። ብዙ ነገር እኮ ተጠምተናል ወገኖቼ። ሰላም ተጠምተናል፣ ጤንነት ተጠምተናል፣ በረከት ተጠምተናል፣ ረፍት ተጠምተናል፣ መጽናናትን ተጠምተናል፣ የእግዚአብሔርን መለኮታዊ ክንድ ተጠምተናል። ሕይወታችን በብዙ ጥማት ውስጥ ነው ያለችው። ይህንን ጥማት ደግሞ ቅድም እንዳልኳችሁ ነው
በዓለም ያለው ስልጣን፣ ገንዘብ፣ ቢዝነስ ሊያረካልን አይችልም። እውነተኛ እርካታ ያለው ክርስቶስ ጋር ብቻ ነው። ስለዚህ በቃ ነፍሴ አንተ ጠማት እንዴ! የዳዊትን ያህል ሀብታም አለ እንዴ ከኛ መሃል? ንጉስ ነው እኮ፣ ነብይ ነው እኮ፣ ካህን ነው እኮ፣ ኃይለ መዊህ የተሰጠው ሰው ነው እኮ፣ ባለበገና ነው እኮ፣ በሰባት ጸጋዎች እግዚአብሔር ያከበረው ነው እኮ። ዳዊት ግን በምድረ በዳ እንዳለች ዋላ ነፍሴ አንተን ተጠማች። አያችሁ፣ በዓለም ያለው ነገር ሁሉ ያለ እግዚአብሔር ከንቱ ነው። እግዚአብሔር የሌለበት ነገር ሁሉ እርካታ የለውም። ስልጣን ቢኖረው፣ ሀብት ቢኖረው ቅዱስ ዳዊት በነጭ ወርቅና በቀይ ወርቅ የተንቆጠቆጠ ቤት ውስጥ ቢኖር አንቱታን አትርፎ 40 ዓመት እስራኤልን ቢገዛ ነፍሴ ግን አንተን ነው የምትጠማው ነው ያለው። ኒቆዲሞስ በቃ ጌታን ተጠምቶ መጣ በሌሊት። ያውም እንዳልኳችሁ ነው፣ ወደ ምቹ ቦታ አይደለም ክርስቶስን ፍለጋ ይሄደው፣ ጫካ ውስጥ ነው ይሄደው። አስባችሁታል? በሌሊት ጫካ ውስጥ መሄድ እንዴት እንደሚያስደነግጥ። እንኳን አይደለም ጫካ ውስጥ፣ አስፋልት እንኳን እየነዳችሁ ስትመጡ ጨለማ ውስጥ ልባችን እንኳን አንዳንዴ ይደነግጣል። ምን አይነት ቆራጥ ነው ኒቆዲሞስ! ምን አይነት የሃይማኖት ጀግና ነው ኒቆዲሞስ! አጋንንቱ ጩኸታቸው አላስደነገጠውም። የአራዊቱ ግዛት አላስደነበረውም። እሾህና ጋሬጣውን ሁሉ እየተቀጠቀ ነው ክርስቶስ ወደሚያድርበት ወደ ደብረ ዘይት ተራራ ወደ ኤሊዮን ዋሻ ይሄደው። ወገኖቼ ዛሬ ምናልባት እግዚአብሔር በእሾህ አይለንም፣ ግን እንደ እሾህ ያሉ ብዙ ነገሮች አሉ እየረገጥናቸው ልናልፍ የሚገባ። የሰዎች ምላስ አለ፣ የዓለም ከንቱ ምኞት አለ፣ ከእግዚአብሔር ፍቅር ሊያርቁን የሚችሉ ብዙ መሰናክሎች አሉ። እሱን ሁሉ እየረመረምን ነው ወደ ጌታ መምጣት ያለብን።